ከዚህ ቀጥሎ የምትመለከቱት ዶክመንታሪ የአድዋ ፊልም የተሰራው በኤአይ እና በነፃ ነው። ምንም ገንዘብ ሳላወጣ ምንም ዶላር ሳልከፍል በኤአይ በነፃ የሰራው ቪዲዮ ነው። ይህን ለመስራት ደግሞ ብዙ ደቂቃ አልፈጀብኝም። በዛ ቢባል 5 ደቂቃ ነው። ስለዚህ ይህን ቪዲዮ ተመልከቱትና እንዴት መስራት እንደምትችሉ ስቴፕ ባይ ስቴፕ ማሳያችሁ ነው። In 1896, a foreign empire came to claim Ethiopia. But a nation answered with one voice. Leaders, warriors, and families stood together. Their strength was more than numbers. It was unity. At Adwa, the impossible became reality. At Adwa, the impossible became reality. Adwa became more than a victory. It became a symbol of freedom, dignity, and independence for generations. አሁን የተመለከታችሁትን ቪዲዮ ሙሉ በሙሉ በኤአይ ነው የሰራው። እናንተ የሚጠበቀው የሚያስፈልጋችሁ ስክሪፕት ነው። ስክሪፕትን ደግሞ ቻትጂፒቲን ተጠቅማችሁ እንዴት መስራት እንደምትችሉና እንዴት ኤአይ ቱልን በመጠቀም ቪዲዮ ጀነሬት እንደምታደርጉ ስቴፕ ባይ ስቴፕ ላሳያችሁ። ቪዲዮ እንዳይረዝምባችሁ ወደ ቪዲዮ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እና ላይክ ማድረግ እንዳረሱ። ወደ ቪዲዮአችን እንሂድ። በመጀመሪያም ቻትጂፒቲ ላይ ገባና ስክሪፕት እንዲሰጠኝ ቴክስት ጽፍለታለሁ። ስለዚህ ቴክስቱን ጽፌለት ሴንድ ለዋለሁ። ስለዚህ ቻትጂፒቲ ሙሉ የቪኦኤ3 ስክሪፕት እንዲሰጠኝ ነው እየጠየቅኩት ያለሁት። ስለዚህ እንጽፍለታለን። ከዛን ቻትጂፒቲ የምፈልገውን ስክሪፕት ከጻፈልኝ በኋላ ስክሪፕቱን ስለጻፈልኝ ቪዲዮ እንዲጽፍልኝ ሌላ ስክሪፕት ሰጠውና ስክሪፕቱን ሴንድ ልለታለሁ ማለት ነው። አሁን ሙሉ ስክሪፕቱን ጽፎ ስለጨረሰልኝ የምፈልገውን ፓርት አይቼ ኮፒ ማድረግ አለብኝ። ኮፒ ካረኩኝ በኋላ ወደ ጉግል ገባና ቪዲዮ ጀነሬት የማደርግበትን ሳይት ሰርች አደርጋለሁ። ቪድ ወርክ ስፔስ ጉግል ብላችሁ ሰርች ታደርጋላችሁ። እዚህ ጋር ያለውን ከዛ እንደዚህ ጉግል ያመጣላችኋል። ስለዚህ አንደኛ ላይ የሚሆነው ጉግል ቪድ ኤአይ ፓወርድ ቪዲዮ ክሬተር ኤንድ ኤዲተር የሚለውን እሱን ክሊክ እናደርገውና ክሊክ ካደረገን በኋላ እንግዲህ እንደዚህ ወደ ዌብሳይቱ ይወስደናል። ዌብሳይቱ ላይ ከገባችሁ በኋላ ኢንተርፌሱ ይሄን ይመስላል። ስለዚህ እዚህ ጋር ሳይን ኢን ቱ ቪድ ሚላለ እሷን ክሊክ እናደርጋለን። ክሊክ ካደረግን በኋላ እንግዲህ በጉግል አካውንታችን እንድንገባ ነው የሚጠይቀን። ስለዚህ እዚህ ጋር በምታዩት እኔ በራሴ በጉግል አካውንት ሳይን ኢን አደርግበታለሁ። ክሊክ ሳደርግ ሳይን ኢን ያደርግልኛል ማለት ነው። ዌብሳይቱም ሲከፍትላችሁ እንደዚህ ነው። ላንድስኬፕ እና ፖርትሬት ያው ሬሺዮ ነው። ስለዚህ እነሱን ሬሺዮ መርጣችሁ ወደ ታች ታደርጉና ብላንክ ቪድ ሚላለ እሷን ክሊክ ታደርጉታላችሁ። ከዛን እዚህ ጋር ቪኦኤ ቴክስት ምትላለች ቪኦኤን ትነኩና ከዛን ቅድም ስክሪፕት የጻፈልንን ቻትጂፒቲ እሱን አምጥተን ፔስት እናደርግለታለን። ፔስት ካደረግንለት በኋላ ትንሽ ወደ ታች ስክሮል እናደርገውና ጀነሬት የሚላለ ልክ ጀነሬት ሚለውን ልክ ስነኩ ቪዲዮአችን ጀነሬት ማያደርግ ይጀምራል። ከ1 እስከ 100% ከቆጠረ በኋላ ቪዲዮአችሁን ክሬት አድርጎ ይሰጣችኋል። ስለዚህ እናንተ በዚህ መልኩ ብዙ ኤአይ ቪዲዮዎችን በነፃ በተለያየ ኢሜል እየከፈታችሁ መጠቀም ትችላላችሁ። ይሄኛውን ቪዲዮ ጀነሬት አድርጎ ሲጨርስ ማሳያችሁ ይሆናል። ስለዚህ በዚህ ኤአይ ቱል በ10 ኢሜል በአንድ ወር ውስጥ 100 ቪዲዮ መስራት ትችላላችሁ። ስለዚህ ይሄ በጣም አሪፍ ኤአይ ነው። እኔ እስካሁን ድረስ እየተጠቀምኩበት ያለው ነው። እስካሁን ያልተዘጋ ድረስ በ10 ኢሜል በጣም ብዙ ቪዲዮዎችን እየሰራሁበት ነው። ስለዚህ ተጠቀሙበት። ይሄ ቀላል ነው። ለዚህ ቻናል አዲስ ሆናችሁ ደግሞ ሰብስክራይብ እና ሼር ማድረግ እንዳረሱ። ዩቲዩብ ይሄን ቪዲዮ ለብዙ ሰዎች እንዲያደርስ ደግሞ ላይክ ማድረጋችሁ እንዳረሱ። የእናንተ ላይክ እና ሰብስክራይብ ለኔ ትልቅ ስኬት ነው። ስለዚህ ሰብስክራይብ ሼር ማድረግ እንዳረሱ። ቪዲዮአችንን እንግዲህ ዳውንሎድ አድርጎ ጨርሶልናል። እዚህ ጋር ጫን ብለን ዳውንሎድ እናደርገዋለን። እንደምትመለከቱት ቪዲዮን ይከፍትልናል። ያው ማየቱም አስፈላጊ አይደለም፣ ከዚህ በፊት ያያችሁት ነው ይሄውና ቪዲዮ። ስለዚህ በዚህ መልኩ ብዙ ቪዲዮ ክሬት ማድረግ ትችላላችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። ፒስ አውት። ይመቻችሁ።